ከስፍራዎች መኖር ስትጀምሩ ስኬት አልባ ነው። ከስፍራዎች መኖር ስትጀምሩ ውጤት የሚባል ነገር እናንተ ጋር የስፍራ አቅም ቀላል አይደለም። ስፍራችሁን ደግሞ የሚያስለቅቋችሁ ጥልቅ የሆኑ የመናፍስት አሰራሮች ነው። እንደዚህ በሉ፣ ስፍራዬን አልለቅም በሉ። ድገሙ፣ ስፍራዬን አልለቅም በሉ። ዛሬ ማለዳ በሉ፣ እግዚአብሔር አስቀመጠኝ ስፍራ ላይ በሉ። አገለግላለሁ፣ እነግዳለሁ፣ እባረካለሁ። ኧረ ይሁንላችሁ በኢየሱስ፣ ኧረ ይሁንላችሁ በኢየሱስ። ስፍራ የሚያስለቅቁ ገዢ መናፍስቶችን መቷል። በኢየሱስ ስም ይመቷል፣ በኢየሱስ ስም ይመቷል። ስፍራ የሚያስለቅቁ መናፍስቶች መክብብ ምዕራፍ 10 ቁጥር 4 ላይ አንብቡት። እንደዚህ ይላል፣ የገዢ ቁጣ በተነሳብህ ጊዜ፣ የገዢ ቁጣ በተነሳብህ ጊዜ ስፍራህን አትልቀቅ። ምንህን አትልቀቅ? ሄሎ፣ ምንህን አትልቀቅ? ስፍራዬን አልለቅም። ድገም፣ ስፍራዬን አልለቅም። ስፍራህ ላይ የሚነሱበት ዝም ብሎ ቴሪቶሪያል ስፒሪት አይደለም፣ ገዢ መንፈስ ነው የሚነሳበት። አንድን ሰው በተለይ በአገልግሎትም ላይ ይሁን በሆነ ፋይናንስም ላይ ይሁን የተቀመጠ ሰውዬ የሚነሳበት መንፈስ ዝም ብሎ መንፈስ አይደለም፣ ገዢው መንፈስ ነው የሚንቀሳቀሰው። ስፍራ የሚያስለቅቃችሁ ገዢ መናፍስቶች አሉ። ለምን? ያን ስፍራ ላይ ውጤታማ እንዳትሆኑ። በዚያ ስፍራ ጥሩ እየነገርሽ ከሆነ አከራይሽን አይምሮዋን ይቀይራል። ያኔ ላይገባችሁ ይችላልና እየተጠቀመ ያለው መንገድ ግን እኔ ግን ስፍራ አልለቅም በሉ። ስፍራ አልለቅም በሉ። ሰይጣን እንዴት ስፍራ ስለቅቆ ከመጽሐፍ ቅዱስ የመጣትን ሴትዮ ኑኃሚንን ላሳየው። ስፍራ ነው የሚያስለቅቀው። ለጊዜ የሚመስል ረሃብ፣ ለጊዜው የሚመስል መልካም የማይሆን ነገር ከስፍራ የሚያስለቅቃችሁ ከሆነ ከዴስቲኒያችሁ ነው የምትቆራረጡት። ከፍጻሜያችሁ ጋር ነው የሚያቆራርጡት። በጣም ብዙ ነገሮች ወደ ህይወታችሁ ይመጣሉ፣ ከባባድ ፈተናዎች። እዚህ ምድርማ አልኖርም የሚያስብል ማለት